ሃይ እንደምን አላችሁ? ሰላም ነው? ውድ የቶም ፋሽን ዲዛይን ተከታታዮች ከረጅም ጊዜ መጥፋት በኋላ ዛሬ አጠር ባለች ስራ ብቅ ብያለሁ። ዛሬ የምናየው እስኪ ማሽን በአጭር ጊዜ ውስጥ ለመልመድ ትምህርት ቤት ከመግባታችሁ በፊት እነዚህን ነገሮች ይሄ አሁን ማሳያችሁ ነገር ካወቃችሁ ቶሎ ማሽን ለመልመድ ለእናንተ በጣም ቀላል ነው የሚሆንላችሁ ማለት ነው። ይሄንን በደንብ አድርጋችሁ ፕራክቲስ ካደረጋችሁ ትምህርት ቤት ከገባችሁ በኋላ አሪፍ ስራ ለመስራት ይመቻችኋል ማለት ነው። እንቀጥላለን። ማሽናችንን በማብራት እንጀምራለን ማለት ነው። በመቀጠል ምንድነው የምናደርገው? አረጋግጥ ነው ማሳያችሁ። እንዴት ነው ባላንስ የምናደርገው? እግራችንና ማሽኑን አዋደን እንዴት ነው ልንሰራ የምንችለው? ይሄንን የማታውቁ ከሆነ አገፋፋችሁ ራሱ ማሽን አረጋግጣችሁ በጣም ወሳኝነት አለው። ለስፌት ወሳኝ ነው በጣም እና እንዴት አድርጋችሁ ነው የምትሰፉት? ስትሰፉ በመጀመሪያ እግራችሁን እንዴት አድርጋችሁ ነው መርገጫው ላይ የምታስቀምጡት የሚለውን በዚህ የማሳያችሁ ይሆናል ማለት ነው። ተከታተሉ በደንብ። እንደምታዩት እግሬ ያለበትን ሁኔታ ተመልከቱ። አይታችሁታል። በጣቴ ነው ልገፋው እየሞከርኩ ያለሁት ማለት ነው ማሽኑን በጣቴ። ይሄ ለመስፋት ከማይመቹ መንገዶች አንዱ እሱ ነው። በቃ በጣት መግፋት ማለት በጣም አስቸጋሪ ነው የሚሆንባችሁ። ስለዚህ እንዴት ነው የሚገፋው? ሙሉ እግራችንን እናስቀምጣለን። ተረከዜንም ጣቴንም እኩል ቦታ አድርጌ አያችሁ፣ ለጥ ባለ መልኩ ማለት ነው። በእግሬ መተጣጠፊያ ነው መግፋት ያለብኝ። ግን እንደዚህ በጣቴ የምገፋ ከሆነ ሙሉ ጡንቻዎቼን ነው የምጠቀመው እዛ ማሽኑ ላይ። ስለዚህ እንትን ማኔጅ ማድረግ አልችልም ሙሉ እግሬን ማለት ነው። አሁን እንዳለ ሆኖ የምገፋ ከሆነ ከጭኔ ከላይ እስከታች ድረስ ያለው በአጠቃላይ የመግፋት ቻንስ አለው ማለት ነው በደንብ። ግን ምን እንደው ማድረግ ያለብኝ በእጄ እንደማሳያችሁ ተረከዜና ጣቴ እሷ ብቻ ማድረግ ነው ያለባት ባላንስ። ይሄ ከሆነ ግን በጣቴ ብቻ የምጋፋው ከሆነ ሙሉ እግሬን ኃይል እዛ ላይ ይጠቀምበታለሁ ማለት ነው። ስለዚህ እንድነው ማድረግ ያለብኝ? ሁሉንም እግሮቼን አርጌ መግፋት። ሞክሩት፣ በደንብ ሞክሩት። የምታቁም ሰዎች ካላችሁ ሞክሩት። በጣም አስቸጋሪ ነው በጣት መግፋት። ስለዚህ እቺ ከቁርጭምጭሚቴ እስከ ጣቴ ያለችዋን ብቻ ነው ማኔጅ ማድረግ የምችለው እኔ። ስለዚህ እግሬን እንዴት ነው ማድረገው? ገፋ እያደረኩኝ መስፋት እችላለሁ።